ሰላም ቤተሰቦች፣ ዛሬ የኢዮብ ታሪክን ክፍል 2 ይዤላችሁ መጥቻለሁ። የኢዮብ መከራ ለምን በዛ በሚል ርዕስ የጀመርኩትን ክፍል 2 ይዤ መጥቻለሁ። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ቪዲዮን ላይክ፣ ሼር አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ፣ አበረታቱኝ። ወደ ዛሬ ትረካይ እገባለሁ። ታሪኩ የሚጀምረው በሰማያዊ ሸንጎ ነው። መላእክት የአምላክ ልጆች በእግዚአብሔር ፊት ለመቆም በመጡ ጊዜ ሰይጣንም በመካከላቸው ተገኘ። እግዚአብሔርም ሰይጣንን ከወዴት መጣ ሲል ጠየቀው። ሰይጣን ግን በምድር ላይ ሲንከራተት እንደቆየ በትዕቢት መለሰ። እግዚአብሔር የኢዮብን ቅንነትና ታማኝነት በድጋሚ ለሰይጣን መሰከረ። ኢዮብን አየኸውን? በምድር ላይ እንደ እርሱ ያለ ቅንና ክፋት የሌለበት ሰው የለም። ንብረቱንና ልጆቹን ሁሉ አጥቶ እንኳን አሁንም ጽናቱን አልለቀቀም አለው። ሰይጣን ግን አልተሸነፈም። ቁርበት ስለ ቁርበት ነው። ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል። አሁን ግን እጅህን ዘርግተህ አጥንቱንና ሥጋውን ንካው፣ በእውነትም በፊትህ ይረግማል በማለት አዲስ የፈተና ጥያቄ አቀረበ። እግዚአብሔርም የኢዮብን ሕይወት ነፍሱን እንዳይነካ አዞት፣ ሰውነቱን ግን ለሰይጣን አሳልፎ ሰጠው። ሰይጣን ከእግዚአብሔር ፊት ወጥቶ ኢዮብን ከእግሩ ጥፍር እስከ ራስ ፀጉሩ ድረስ በሚንቀጠቀጥ በሚመረቅዝ ክፉ ቁስል መታው። ኢዮብም በከባድ ሕመም ተውጦ ቁስሉን በሸክላ ገል እየፋቀ በአመድ ላይ ተቀመጠ። የሀብታሞች ሀብታም የነበረ ሰው አሁን ማንም ሊቀርበው የማይፈልግ ምስኪን ሆነ። በዚህ ሁሉ መከራ መሃል ባለቤቱ ቀረበችና እንዲህ አለችው፣ እስካሁን በጽናት ትቆያ፣ እግዚአብሔርን ረግመህ ሙትና ከዚህ ስቃይ ተገላገል በማለት አማረረች። የልጆቿን ሞትና የቤቷን መፍረስ እያሰበች በሐዘን ተወልታ ነበር። ኢዮብ ግን በጽናት መለሰላት፣ አንቺ እንደ አንዲት ሰነፍ ሴት ተናገርሽ። ከእግዚአብሔር እጅ መልካሙን ተቀብለን ክፉንስ አንቀበልምን? በዚህ ሁሉ መከራ ውስጥ ኢዮብ አንዲት ክፉ ቃል አልተናገረም፣ አምላኩንም አልበደለም ነበር። የኢዮብ ወዳጆች ኤልፋዝ፣ ቤልዳዶስና ሶፋር የደረሰበትን መከራ ሰምቶ ሊያጽናኑት መጡ። ነገር ግን ከሩቁ ሲያዩት በቁስል ተወርሶና ተለውጦ ስለነበረ ሊያውቁት እንኳን አልቻሉም። ልብሳቸውን ቀደዱ፣ በትቢያም በራሳቸው ላይ ነሰነሱ። የሕመሙን ጽናትና የሐዘኑን ጥልቀት ሲረዱ ለ7 ቀንና ለ7 ሌሊት ካጠገቡ ተቀምጦ አንዲት ቃል እንኳን አልተነፈሱም። በዝምታም አለቀሱ። የሰው ልጅ በመከራ ውስጥ እያለ የሚኖረው የውስጥ ጥንካሬና የእምነት ጥልቀት ያሳያል። ኢዮብ ሁሉንም ሲያጣ የቀረው ብቸኛ ሀብት ጽናቱ ብቻ ነበር። የኢዮብ መከራ የበዛበት ትልቁ ነገር ኃጢአት ኖሮበት አይደለም ኢዮብ፣ ወይንም እግዚአብሔርን በድሎ አይደለም ኢዮብ። እግዚአብሔር ራሱ ለኢዮብ መስክሯል። በሰይጣን ፊት እግዚአብሔር መስክሮለት ነበር። ኢዮብ ግን እግዚአብሔርን የሚፈራ እንደሆነ እግዚአብሔር ራሱ መስክሮለታል። ነገር ግን እግዚአብሔር ጽናቱን ለማየት ከእግዚአብሔር ጋር ለመኖር ያለውን ቁርጠኝነት ለማየት ለሰይጣን አሳልፎ ሰጥቶ፣ ነገር ግን ይህ ፈተና ኢዮብን ይበልጥ አጠነከረው፣ አበዛው እንጂ ባረከው እንጂ አላጠፋው። ቤተሰቦች እንዲህ እላችኋል፣ የፈተና መብዛት አያጠፋንም፣ ይልቁንም ያጠነክረናል፣ ያበዛናል፣ እንድንትረፈረፍ ያደርገናል። ስለዚህ ወንድሞች ሆይ በፈተና ውስጥ ካላችሁ ይህ የኢዮብ ታሪክ ለእናንተ ትልቅ ትምህርት ነው፣ ትልቅ መልእክት ነው። ውሰዱ። እግዚአብሔር በስውር እየሰራን ነው፣ ለትልቅ ነገር እያዘጋጀን። ስለዚህ ከዚህ ቪዲዮ የተማራችሁትን ነገር በኮሜንት መስጫው ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ደግሞ ቪዲዮውን ዩቲዩብን ሰብስክራይብ አድርጉልኝ። ተባረኩ።